ሌባ የሚበዛበት የት ነው? ድሃ ሰፈር። ስርቆት የሚበዛው የት ነው? ድሃ ሰፈር። በሽታ የሚበዛው የት ነው? ድሃ ሰፈር። አረ ወገን ወዴት እየሄድን ነው? አረ ተመልከቱ እስቲ ይህንን ቪዲዮ። አረ ወደ ቀልባችን እንመለስ። ሌባ የሚበዛበት የት ነው? ድሃ ሰፈር። ስርቆት የሚበዛው የት ነው? ድሃ ሰፈር። በሽታ የሚበዛው የት ነው? ድሃ ሰፈር። አረ ጭራሽ በኤአይ መቀለጃ አደረጉን። ስራቸው ይፍረስ። ቪዲዮን ተመልከቱ። እንግዲህ እንደምታዩት እውነት የሚመስል ፕሮቴስታንቱ ማህበረሰብ ሆን ተብሎ ለማሸማቀቅ በሰይጣን የተቀነባበረ ሴራ ነው ወገኖቼ። እንግዲህ ስለዚህ መንቃት አለብን። ቲቸርች ምንድነው? ገና አዳር ፕሮግራም የላትም እንዴ? ገና ዕለት አዳር የሚያሳድር ምን ነገር አለ? የሚያሳድር ማለት ቀን ያልመጣ ሰውዬ አዳሩን ለምን ፈለገው? እስከ ዛሬ ድረስ ለካ ተሸውደናል ወገን። አረ ስሙት እስቲ ዴቪን እና እኔ ራሱ ገርሞኛል በጣም ቪዲዮን ሳየው ማለት ነው። እሺ ሰላም፣ ሊበን እባላለሁ። የቀነኒ አዱኛ ታናሽ ወንድሟ ነኝ። እውነት እያደር ይጠራል ማለት እንግዲህ ይሄ ነው። ሰላም ሰላም፣ ዛሬ በአዲስ ቪዲዮ መተናል። በመጀመሪያ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ላይክ በማድረግ ጀምሩ። ውድ ተመልካቾቻችን የቄስ ዶክተር ገመቺስ ደስታ ቪዲዮ ሰሞኑን መነጋገሪያ አጀንዳ ሆኗል። በተለያዩ የማህበራዊ ሚዲያዎችም ላይ በስፋት ሲዘዋወር ነበር። ይሄው ቪዲዮ በጄፒኤስ ቸርች በመገኘት ያስተላለፈው ትምህርት በብዙዎች ዘንድ በእጅጉ ትኩረትን ስቧል ማለት ነው። እንግዲህ ቪዲዮ እንመልከት። ሌባ የሚበዛበት የት ነው? ድሃ ሰፈር። ስርቆት የሚበዛው የት ነው? ድሃ ሰፈር። በሽታ የሚበዛው የት ነው? ድሃ ሰፈር። እንግዲህ በየጊዜው እንደዚህ አይነት ትምህርቶችን ከአገልጋዮቻችን መስማት በተለይም ከቅርብ ጊዜ ወዲህ እየተለመደ ሆኗል። አገልጋይ ዮናታን አክሊሉም ከዚህ ቀደም በተመሳሳይ ይዘት ያለው ትምህርት ስለ ድሃ ያስተማረውና ብዙ ትችቶችንም ማስተናገዱ የሚዘነጋ አይደለም። እንግዲህ ድህነትን መጠየፍ የእኛ የክርስቲያኖች ብሎም የሁላችንም ባህሪ ሊሆን የሚገባ ቢሆንም ድሃ እያሉ ግን ሰዎችን ታርጌት ያደረገ ትምህርት፣ ሰዎችን የሚያሸማቅቅ ትምህርት መሆኑ ነው እንግዲህ በሰዎች ዘንድ በብዙዎች ዘንድ ብዥታንም የፈጠረው ማለት ነው። ድህነት ስለሚባለው ነገር በሰፊው ማስተማርና ህብረተሰቡም ከዚህ በሽታ ነፃ መውጣት የሚችልባቸውን አቅጣጫዎች ማሳየት ሁላችንም የምንስማማበት ሀሳብ ነው። ይህ ትክክል ነው። ምክንያቱም መጽሐፍ ቅዱስም ሲናገር ማንም የሚናገር ቢኖር እንደ እግዚአብሔር ቃል ይናገር ይላል። ስለዚህ ስለምንናገረውም ነገር በህዝብ በጉባኤ ፊት ቀርበን ስለምናስተምረውም ነገር ኃላፊነት ልንወስድና ኃላፊነት ሊሰማን ይገባል የሚል አቋም አለ። እናንተስ እንግዲህ በዚህ ጉዳይ ዙሪያ ሐሳባችሁን ብታጋሩን እንላለን ውድ ተመልካቾቻችን። My people, calm down. Don't be distracted by what I'm wearing. ጭራሽ በኤአይ መቀለጃ አደረጉን። ወቸ ጉድ! እንግዲህ እንደምታዩት ፓስተሩ የሴት ቀሚስ ለብሶ የሴት ሂል ጫማ፣ ለዛው ሂል ጫማ ማለት ነው አድርጎ ተከበረው በእግዚአብሔር መድረክ ላይ እየሰበከ የሚያሳይ ቪዲዮ ነው እንግዲህ ሰሞኑ የተለቀቀው እና መነጋገሪያም ጭምር የሆነው ማለት ነው። ቪዲዮን ተመልከቱ። I'm telling you right now, the same God that pulled me out will pull you out. Do you hear me? እንግዲህ በዘመኑ ኤአይ ቴክኖሎጂ የተቀነባበረ እውነት የሚመስል ነገር ግን ደግሞ እውነት ያልሆነ ሆን ተብሎ ፕሮቴስታንቱን ማህበረሰብ ለማሸማቀቅ በሰይጣን የተቀነባበረ ሴራ ነው እንግዲህ የምናየው ማለት ነው በዚህ ቪዲዮ ላይ ተመልካቾቻችን። በእርግጥ ሲታይ እውነተኛና ትክክለኛ ነው የሚመስለው። ኤአይ ወይም ደግሞ አርቲፊሻል ኢንተለጀንስ የደረሰበትን ደረጃም ጭምር የሚያሳይ ነው ይሄ ጉዳይ ማለት ነው። ብዙዎች ይህንን ቪዲዮ በተመለከቱ ጊዜ አይ ቪዲዮ ትክክለኛ ነው ኤአይ አይደለም ብለው እየተከራከሩም ይገኛሉ በዚህን ሰዓት። እናንተስ ምን ትላላችሁ? ስብከቱ ትክክለኛ ነው ብላችሁ ታስባላችሁ? ማለት በኤአይ የተቀነባበረ አይደለም ብላችሁ ታስባላችሁ? ብሎም ደግሞ ስለ ኤአይ ቴክኖሎጂስ ያላችሁ አመለካከት ምንድን ነው? በተለይ ከቅርብ ጊዜ ወዲህ እንግዲህ በኤአይ የሚሰሩ መዝሙሮችንም እያየን ነው። ስለዚህ በዚህ ዙሪያ ያላችሁን ሐሳብ አስተያየታችሁን ብታጋሩን እያልን ወደሚቀጥለው ቪዲዮ እንለፍ። ቲቸርች ምንድነው? ገና አዳር ፕሮግራም የላትም እንዴ? ገና ዕለት አዳር የሚያሳድር ምን ነገር አለ? እስከ ዛሬ ድረስ ለካ ተሸውደናል። በየዘመኑ ግን እግዚአብሔር አይኖቻቸውን የሚገልጥላቸው አገልጋዮች
ለብዙ ዘመን እውነትና ትክክል መስሎ ነገር ግን እውነት ያልሆነ ኢቭን የኛ የክርስቲያኖ ማህበረሰብ ጭምር የተቀበልነውን ከመጽሐፍ ቅዱስ ጋር በማስተያየት ውሸትነታቸውን እያሳዩን ይገኛሉ አንዳንድ አገልጋዮች ማለት ነው። እግዚአብሔር አይኖቻችን ይግለጥ በእውነት። እስቲ ስሙት ይህንን ቪዲዮ ወንድም ዳዊት ፋሲል ስለ ገና በዓል ያስተማረውን ማለት ነው። ቸርች ምንድነው ገና አዳር ፕሮግራም የላትም እንዴ? ገና ዕለት አዳር የሚያሳድር ምን ነገር አለ? አረ እግዚአብሔር አይኖቻችን አሁንም ቢሆን ይግለጥ። ለሁሉም ነገር ትክክለኛ ብይን የሚሰጠው መጽሐፍ ቅዱስና መጽሐፍ ቅዱስ ብቻ ሆኖ ሳለ ሰዎች ግን በተለይ የእምነት መሪዎች ነን የሚሉ ሰዎች በራሳቸው ፈልስፈው ተረትና የውሸት ፈጠራ ታሪኮችን ለትውልድ እያስተማሩ ሲያስቱ ማየት እጅጉን ያሳዝናል በእውነት። ወደ ቃሉ እንመለስ። እናንተስ በዚህ ቪዲዮ በዚህ ሐሳብ ላይ ያላችሁን እይታ በተለይም የገና በዓልን በተመለከተ ያላችሁን ሐሳብ አስተያየታችሁን ብታጋሩን እንወዳለን። ስለዚህ አሁን ወደ የሚቀጥለው ቪዲዮአችን እናልፋለን ማለት ነው። ወደዛኛው ቪዲዮ ስናልፍ የቀነኒን ጉዳይ ነው የምንመለከተው። እውነት እያደር ይጠራል እንዲሉ ሰሞኑን ስለ ሞዴሊስቷ ቀነኒ አዱኛ አሟሟት እየወጡ ያሉ መረጃዎች የብዙዎችን ትኩረት ስበዋል። በተለይም ጠበቃ የሆነው ግለሰብ ሰሞኑን ሰርቶ የለቀቀውን ቪዲዮ በብዛት ሲንሸራሸርና ማህበራዊ ሚዲያዎች ላይ ሲታይ ሲዘዋወር ነበር የተመለከተው። እንዲሁም ደግሞ ታናሽ ወንድሟ የሆነው ስለ ጉዳዩ ያወጣው አዲስ መረጃ እንዲሁ ሲንሸራሸር ተመልክተናል ተመልካቾቻችን። እሺ ሰላም፣ ሊበን እባላለሁ። የቀነኒ አዱኛ ታናሽ ወንድሟ ነኝ። እንግዲህ በአንድ በወንጀል በተጠረጠረ ግለሰብ ላይ መፍረድም ሆነ ጉዳዩን እስከ መጨረሻ ማየት ያለበት ፍርድ ቤት ሆኖ ሳለ ነገር ግን በጉዳዩ ለተጠርጣሪ የነበረው ግለሰብ ከፍርድ ቤት በአገዳዎች ሽምግልና መለቀቁ እንግዲህ የሚታወስ ነው። አባገዳም ሆነ ማንኛውም አካል ፍርድ ቤት የያዘውን ጉዳይ ጣልቃ ገብቶ መወሰንና አንድን ግለሰብ ነፃ ማውጣት አይችልም የሚሉ ድምጾች ከተለያዩ አቅጣጫዎች እየተሰሙ ይገኛሉ በዚህን ሰዓት። ምክንያቱም ፍርድ ቤት ስራው ህግና ህግን ማስከበር ነው። በዚህ ጉዳይ ደግሞ ማንም ጣልቃ ሊገባ አይገባም የሚሉ ሐሳቦች ናቸው በዚህን ሰዓት የተበራከቱ ያሉት ማለት ነው። እንግዲህ ለዚህ ጉዳይ መነሻ የሆነው ቅድም እንዳልነው ሰሞኑን የወጡ እነዚህ አዳዲስ መረጃዎች ናቸው ማለት ነው። እንግዲህ ወንድሟ ያወጣው መረጃ በተመለከተ ደግሞ ያን መረጃ ለማዳፈን ደግሞ የሚጥሩ ብዙዎች በዚህን ሰዓት እየተበራከቱ ይገኛሉ። ነገር ግን ሁልጊዜም ለምስኪኖችና ለድሃ አደጎች አቅም ለሌላቸው ለደካሞች የሚወግን እግዚአብሔር እንግዲህ ፍርዱን እሱ ራሱ ይፍረድ፣ እውነተኛውን ፍርድ እግዚአብሔር ራሱ ይፍረድ እያልን ጉዳያችንን በዚህ እናበቃለን። ስለዚህ ውድ ተመልካቾቻችን ይህንን ቪዲዮ ላይክ አድርጋችሁ ቻናሉን ደግሞ ሰብስክራይብ አድርጋችሁ በቀጣይ ስራ እንገናኝ እንላለን። በቀጣይ እስከምንገናኝ ቸር ሁኑ። የጌታ ጸጋ ከእናንተ ጋር ይሁን።